አይ ይሄ ወጣት ሆናችሁ ሱስ በሆነ ኃጢአት ስፔሻሊ አዲክሽን የምትቸገሩ ሰዎች ይሄ በጣም ለእናንተ የሚጠቅም ቪዲዮ ነው። so this is my first YouTube video so እኔ በጣም በብዙ ሱስ በሆኑ ኃጢአቶች ሲቸገር ነበር። ከጌታ ጋር ባለኝ ጉዞ ላይ በጣም እንቅፋት የሆኑ ያስቸግረኝ ሱስ የሆኑ ኃጢአቶች ነበሩና እግዚአብሔር እኔን ከዛ እንዴት ነፃ እንዳወጣኝ እናንተን ደግሞ እንዴት ያንን ነገር ብትጠቀሙት እግዚአብሔር ነፃ እንደሚያወጣችሁ እንድናወራ ነው የመጣሁት እና ሶ አብረን ቀጥል ማለት ነው። አንቀጥልም። ቆይ ከዛ በፊት እንጸልይ። ጌታ እንዲያስተምረን። ጌታ ሆይ እናመሰግናለን። እግዚአብሔር ሆይ አሁን ቀጥለን የምናወራውን ነገር ተጠቅመህ እግዚአብሔር ሆይ የልብህን ሐሳብ ብቻ በሚሰሙት ሁሉ ላይ እንድትፈጽም እግዚአብሔር ሆይ ኃጢአትን የሚያስጠላ አንተን የሚያስወድድ ያ ጸጋ በውስጣችን እንዲያድር ያ ኃይል ከየትኛውም ከኃጢአት ስርዓት የሚበጣጥስ የመንፈስ ቅዱስ ኃይል በውስጣችን እንዲገባ እግዚአብሔር ሆይ ከተያዝንበት ነገር ሁሉ የሚያስለቅቅ አዲክሽን ከሆኑ ከማንኛውም ጭቃና ረግረጎች ላይ ነጥቆ የሚያወጣ መንፈስ እግዚአብሔር ሆይ በሚሰሙት ሁሉ ልብ ላይ እንዲያደርስ ያለው እግዚአብሔር ሆይ አንተ ልጆችን ነፃ ማውጣት ልጆች ካንተ ጋር በነፃነት እንዲኖሩ የምትፈልግና የምትጓጓ አምላክ እግዚአብሔር ሆይ ማንንም ይሄንን የሚሰማ ከተያዘበት ከማንኛውም አዘቅት እግዚአብሔር ወጥቶ በነፃነት በፊት መመላለስ የሚችልበትን ኃይል እንድታሳድርበት እለምንሃለሁ። ይህን ስለምታደርግ ተባረክ። አባታችን ስለሆንክ እናመሰግናለን፣ እንወድሃለን። በልጄ በኢየሱስ ክርስቶስ አሜን። ጸዴ ነገር ነው። ጸሎት ኤኒዌይ እንደ ኃጢአት ስፔሻሊ ሱስ የሚሆኑ ኃጢአቶች አስቀያሚ ነገር የለም እዚህ ምድር ላይ። እኔ በጣም ብዙ ሱሶች ነበሩብኝ። ኦኬ በጌታ ከመሆን በፊት ማደርጋቸው ልክ በጌታ ከሆንኩም በኋላ አለቅ ያሉኝ የተውኝም አሉ። ልክ በጌታ ሰው አለቅ ብለው ግን ያስጨነቁኝ በጣም ብዙ አስቀያሚ ነገሮች አሉ እና አሁን ላይ ብዙ ሰዎች እዚህ ነገር ላይ በጣም ሲቸገሩ ሲጽፉልኝ ምናምን አያለውና ይህን ነገር ሰፋ ባለ መንገድ እንድናየው ስለፈለኩ ነው ዛሬ የመጣሁት እና የመጀመሪያው ነገር ማወቅ ያለባችሁ እንዲያን ነገር ላይ የምትቸገሩ ሰዎች ለሰው ለመንገር ሰው ጀጅ ያደርጋል ወይ ደግሞ እንዲያውቅ አንፈልግም። አዲክሽን ሲሆን ሼም ስለሆነ ኮምፈርት አይሰጥም። ገባችሁ? እና እግዚአብሔር ብቻ ነው ልብን የሚያውቀውና እግዚአብሔር እኔን እንደዛ ሲቸገር ረድቶኛልና ማወቅ ያለባችሁ የመጀመሪያ ነገር ልክ በጌታ ከሆናችሁ ወዲህ ወደዳችሁም ጠላችሁም እናንተ የመንፈስ ጦርነት ውስጥ ገብታችሁ ተከፍቶባችኋል። የሆነ ዲመን አለ እናንተ ለመግደል ዴይሊ ፎሎ የሚያደርግ እግዚአብሔር ሲጠብቀን ነው ውለን በሰላም ከርመን ምን በቃው እናንተን ማግኘት ካልቻለ በሐሳባችሁ ወይ ደግሞ ህይወታችሁ ነፍሳችሁ ውስጥ የኃጢአት ሱስን በማስገባት እሱ ሳይመጣ እኛ ራሳችን በራሳችን ከጌታ እግዚአብሔር ከአምላካችን ከአባታችን ከወዳጃችን እኛን ፈልጎ ከሰማይ ከመጣው ፈላጊያችን እኛ በራሳችን በኃጢአት ምክንያት እንድንለየው ይሄን ሱስ የሚባል መርዝ ሰው ውስጥ ፕላንት ያደርጋል ማለት ነው። እና እኔ እንደዚህ ሆኜ በጣም ተቸገርኩ። ህይወቴ እግዚአብሔርን በጣም መውደድ መናፈቅ ማቀፍ ከእግዚአብሔር ጋር በቃ የተጣበቀ ኑሮ መኖር ፈልጋለሁ። እነዚህ ሱሶች ግን ያንን እንዳላደርግ በጣም ወደኋላ ሲጎትቱኝ ከመንፈሳዊ ነገር ሼም ጊልቲነስ ለእግዚአብሔር እንደማልበቃ እንደማስጠላ እግዚአብሔር እንደሚጠላኝ ራሴን እንዳጠፋ ምናምን ብዙ ሐሳቦችን እንዲሰጠኝ በር ከፋች ነው ለአጋንንት ይሄ ሱስ የተባለው ሸቃባ እና ምን ልልህ ነው ጀለስ እንትን ወጣት ከሆናችሁ ለእናንተ በእናንተ ሙድ ስለማወራ እናንተ አልኩኝ እኛ ሙድ እንደዛ ስለሆነ ነው። ኤኒዌይ ከዚህ ነገር ነፃ ማውጣት የሚችለው እግዚአብሔር ብቻ ነው። ከማንኛውም ሱስ ነፃ ማድረግ የሚችለው ሰው እግዚአብሔር ብቻ ነው። የሚገርማችሁ ዓለም ላይ ያሉ ሱስ የሚያስተው መንገዶች ሌላ ሱስ ነው የሚያስቀይሯችሁ እንጂ ከነገሩ ነፃ እንድትሆኑ ያደርጋችሁ። አጋንንት ደግሞ እስር ቤት ቀይርለት እንጂ ስቲል ከታሰርክለት ይመቸዋል። ዓለም ላይ ያሉ ሪሃብ እንትኖች ይሄ ውጤታማ አይደሉም። ታውቃላችሁ ለምን መሰላችሁ? ሰው የታሰረው በዚህ በስጋዊ ድርጊቱ በጫት በሲጋራ በሴክሹዋል ምናምን ነገር ሳይሆን እሱ ነገሩ ኦኬ ሩቱ ያለው መንፈሳዊ ዓለም ላይ ነው። ከመንፈስ ዓለም ደግሞ ሊያላቃችሁ የሚችለው መንፈስ ቅዱስ ብቻ ነው። ከዚህ መንፈስ ቅዱስ ጋር እንዴት ሆኜ እግዚአብሔር እኔን ነፃ ያወጣል?
ለዛ የመጣሁት እና አይ ትረስት እግዚአብሔር ከዚህ ነገር ነፃ እንደሚያወጣችሁ እኔን ስላወጣኝ እኔ በቃ እንዴት ልሙት ብዬ ማስብ የነበርኩ ሰው በሱሴ ምክንያት እግዚአብሔር ግን ዛሬ ነፃ ያወጣኝ ሰው ነው። አእምሮአችሁ ላይ የሚመጡ ሱሶች አሉ። ሱስ ሲባል አዲክሽን ምናምን በቃ ነኝ እዛ ውስጥ ነበርኩ። አሁን ሊስታቸው በጣም ያስጠላኛል። እዛ ነው እና ማሰብ ያለባችሁ ለዚህ የእናንተ ሱስ ይሄ ሱስ የምታራምዱት የምታደርጉት እያንዳንዱ ነገር ስሩ ዘሩ ያለው መንፈሳዊ ዓለም ላይ ነው። ሶ ከመንፈስ ዓለም ያ ዘር ካልተበጠሰ ይሄ ነገር መደጋገሙ አይቀርም። ላይክ የሚያድግን ሳር ብትቆርጡት ስሩ ከመሬት ጋር እስከተነካካ ድረስ መብቀሉ አይቀርም። የሆነ ሰዓት ትቆርጡታላችሁ፣ ከዛ ይበቅላል። የሆነ ሰዓት ትቆርጡታላችሁ፣ ይበቅላል። ለምን? ስሩን መንቀል ነው ይሄ እንዳያድግ የሚያደርገው እንጂ ከላይ መቁረጥ ምንም የሚያመጣው እንትን የለም። በጣም ደግሞ እንድታውቁ የምፈልገው እግዚአብሔር እንደጠላኝ ይሰማኝ ነበር። እኔ እዛ ሱሶች ውስጥ በየጊዜው ወደ አርቄ ስገኝ እግዚአብሔር እንደሚጠላኝ ስንት ጊዜ ነው ንስሐ የምትገባው አተውም ላተውም ምናምን ይሄ ክስ የለም በጣም አለ በቃ እና በዛ ምክንያት እግዚአብሔር እንደጠላኝ ሁላ ይሰማኝ ነበር። ጌታ ግን ነው ከሰማይ ፍለጋ የመጣሁት አንተን አይደል? እኔ እኮ ኃጢአተኛ ነኝ አንተን አሳዝኜ ምናምን that's why ለዛም ነው የመጣሁት። እንዲህ ያረኩም ትወደኛለህ እንዲህ ስለምትቸገርም ነው የመጣሁት። እኔ እንደ እግዚአብሔር ፍቅር እና እናንተ ላይ የሆነ ልክ ስላደረጋችሁ የምትገቡበት ሲኦል ስለተዋችሁ ምናምን እንደዛ አይደለም። እሺ ጌሙ እንደዛ ሳይሆን የመንፈስን ሐሳብ ከመረዳት ጋር ነው ኦኬ ጫወታችሁ መሆን ያለበት። ኦኬ ልምጣላችሁ ሐሳቤ ጋር መንፈሳዊ ዓለም ላይ ነው ይሄ ሎክ የተደረገው። ምክንያቱም ሐሳብ ከሁለት አካል የሚመነጨው ወይ ከእግዚአብሔር ነው ወይ ከሸቃባው ነው። የሰው ልጅ የተሰጠውን ሐሳብ ፕሮሰስ እንጂ ማድረግ የሚያደርገው ሐሳብ አዲስ ሐሳብ ማፍለቅ አይችልም። ለምን? እኛ ስንፈጠር ኔቸራችን ራሱ ከህይወት ጋር ወይ ደግሞ ለኛ ህይወት ከሆነው ከእግዚአብሔር ጋር ተጣብቀን እንድንኖር ነው። ከሱ ስንለይ ሸቃባው ነው ሐሳባችንን የሚመግበን። የምናስበው ባይ ዲፎልት የሚመጡልን ሐሳብ የኛ ሳይሆን ሸቃባው የሚከትበት ነው። ልክ በጌታ ስንሆን ነው የመንፈስ ቅዱስ ሐሳብ ይሰጠናል። ኦኬ የሚቃወመው የሚመጣው ከመንፈስ ቅዱስ በኋላ ነው። ተው አታድርግ የሚለው መንፈስ ቅዱስ። ሐሳብ ከሁለት ዓለም ይመነጫል። እኛ ሰዎች የሐሳባችን ውጤት ነው። ኦኬ ድርጊታችን የሚመነጨው ሐሳባችን ሲጠራቀም ነው። ብዙ ጊዜ ያሰብነው ስናደርገው እንገኛለን። ስናደርገው የከረምነው ደግሞ በራሱ ሀቢት ወይ ደግሞ ልማድ ይሆንና ማድረግ ባንፈልግም ሰውነታችን ያንን ነገር ስለለመደ ከኛ አቅም በላይ የሆነ እየጎተተን ያደርገናል። ይሄ ሐሳብ ግን ሩቱ የት ነው? መንፈስ ላይ። ከመንፈስ የገባው ሐሳብ በነፍሳችን በኩል አልፎ በስጋችን በኩል ድርጊት ይሆናል ማለት ነው። ይሄ ልማድ ሲሰነብት የሰው ልጅ ህይወት ማለት የህይወቱ አንድ አካል ይሆንና መላቀቅ ያቅተዋል። ቢፈልግ ራሱ ከፍላጎቱ በላይ ይሆንና የሰውን ልጅ መልሶ መላልሶ እዛ ነገር ላይ እንዲወርቅ ምክንያት ይሆነዋል ማለት ነው። ከዚህ ነገር መፍትሄው ነገሩን ከማድረግ እጅ ሰብስቦ መቀመጥ መታቀብ ሳይሆን ነገሩን ቅድሚያ እንድናደርግ ሐሳብ የሰጠውን እዚህ መንፈስ ዓለም ላይ ያለውን ነገር መንቀል ነው። ያ ደግሞ የመንፈስ ቅዱስ ስራ ነው። እግዚአብሔር ደግሞ ልጆቹን ነፃ በማድረግ በቃ የሚረካ አምላክ ነው። ለነፃ እኔ ህይወት እንዲሆንላችሁ እንዲበዛላቸው መጣው በእኔ የሚሆን ይገባል ይወጣል መሰማሪያም ያገኛል። ለምንድን ነው የመጣው ጌታ? ልጆቼ እንዲደሰቱ እንዲኖሩ በነፃነት እንዲመላለሱ። ኦኬ ስለዚህ ለኛ መልካም እረኛችን እግዚአብሔር ነው። ከሱ ጋር መጣበቅ ይሄንን ስር እንዴት አድርገን እንደምንለቅልም ያስተምረናል ማለት ነው። ዋው በጣም ጸዴ ነገር። ቢሮ አልተስተካከለም። ኦኬ ዲስ ኢዝ መኝታ ክፍል እና ይሄ ፓርት ዋን አሁን ምን ነው እንደነገርኳችሁ ከየት እንደመጣ ነው። እንዴት አድርገን እንደሚላቀቀን እንዴት አድርገን ደግሞ እግዚአብሔር እንደሚረዳ እንደ ኔክስት ቪዲዮ መስራት አለብኝ። ለመሰላችሁ አሁን እንትን አይደለም እሺ እናንተ እንድታዩ ምናምን ሳይሆን ቪዲዮ ለማብዛት ሳይሆን የለም ስቶሬጅ ሞልቷል። ይሄ ደግሞ ቢሮ ምናምን የምሰራው ነገር ስላላለቀ ነው። እሱ ልክ እንደታደሰ ሁሉንም ነገር ፕሮፌሽናሊ እንጀምራለን። ዛሬ ግን አዲክሽን ይሄ ነው። እሺ መንስኤው መንፈሳዊ ዓለም እንጂ ይሄ ልክ የኛ ልማድ ብቻ አይደለም።
ልማዳችንን የሰጠን ከመንፈስ ዓለም አንድ አካል ነው፣ ወይ መንፈስ ቅዱስ ወይ ሸቃባው። ስለዚህ አዲክሽን የሚሰጥን ሸቃባው ነው እንጂ እግዚአብሔር አይሰጠንም። ሸቃባው ከሰጠ አንተ ጋር ልማድ ከሆነው አዲክሽን ነፃ የሚያወጣ መንፈስ ቅዱስ ነው። እንዴት አድርጎ የሚለውን ቀጣይ ቪዲዮ ላይ እናወራለን። አሁን የለውም ስፔስፉል እያለኝ ነው። ሰው እንደዛ እናደርጋለን። እግዚአብሔር ደግሞ በደንብ ይረዳናል። ኦኬ ትረስት ሚ ኪፕ ኢት አፕ። ዛሬው ደቀ ነው። ዛሬ ሮብ ነው። እግዚአብሔር ቢረዳን እስከ እሑድ ባለው ቢሮ አላልቅ ብሎ እሱን ሲጨርሱ ፖስት አደርግላችኋለሁ። ጋድ ብለስ ዩ። በጣም ወዳችኋለሁ። እናንተ ላይ ፍርድ የለም። የምትቸገሩ ሰዎች፣ ከዛ ነገር መላቀቅ ፈልጋችሁ እያቃታችሁ ምናምን የሆናችሁ ሰዎች አሁን በጌታ በክርስቶስ ላሉ ኩነኔ የለባቸውም። ምዕራፍ 8:1 ሮሜ 8:1 ላይ አንተ ሰውዬ ሲኦል ትገባለህ ምናምን የሚባል ጥያቄ የለብህ። ችግርህን ግን መንፈስ ቅዱስ እኔ እፈታላለሁ። ስለዚህ ሸቃባው እኔን እንዴት ሲሸቅበኝ ነበር መሰለህ? የሆነ ነገር ያስነካኝና ልማዴ ሄዶ ሲነካኝ አያለ ነካ። በቃ አንተውን ሲኦል ምን ይያለኛል? እግዚአብሔር ብዙ ያስተማሪ ሰው እሱን ሼር እናደርጋለን። እናንተ ሰዎች ፍርድ የለባችሁ። ሲኦልና ወፍቶች እርሱ እግዚአብሔር እናንተ ነፃ ለማውጣት ይጓጓል። ሐሳቡን እንድትረዱለት ይፈልጋል። እሱን ደግሞ ኔክስት ቪዲዮ ላይ እናወራለን። God bless you ወጣቶች። ኬፒራ ኦኬ። ትመቹኛላችሁ። Get repent, believe in the gospel. Bye.